የወፍላና ኮረም ከተማ አስተዳደር ነዋሪዎች ባለፉት 30 ዓመታት ማንነታቸውን መሰረት ያደረገ ግፍና በደል ይደርስባቸው እንደነበር ተናገሩ። ነዋሪዎቹ ይደርስባቸው ከነበረው ግፍና በደል ነፃ በመውጣታቸው ደስታቸውን በሰላማዊ ሰልፍ ገልጸዋል። ባላለምዬ ተጨማሪ አለው። ህወሓት ባለፉት 30 ዓመታት አገዛዙ በሀገር ላይ ካደረሰው በደል አንዱ ህዝቦችን ያለ ማንነታቸው ሌላ ማንነት በግድ መጫን አንዱ ነው። ከዚህ የግፍ አገዛዝ ነፃ የወጡት የወፍላና የኮረም ከተማ ነዋሪዎች ደስታቸውን በሰላማዊ ሰልፍ ገልጸዋል። 30 ዓመት በሙሉ በአፈሙዝ ተገደን ተይዘን እኛ ድሮም ስንስተዳደር የነበረው በዋጋ አውራጃ በወሎ ክፍለ ሀገር ኮረም ራሷ ችላ በወረዳ ደረጃ ሆና የምናቀው እንጂ ሌላ በታሪክ እንዳው ትንሽ ተምረና በታሪክ መጽሐፍም የለም ወደ ትግራይ ተገዝታ አታቅም። በወሎ ክፍለ ሀገር በዋጋ አውራጃ ወፍላ ወረዳ ተጠርታ የምትቀመጥ አገር ናት። በምንልበት ጊዜ ትላልቆች 7 ቀን ከዚህ ካምፕ ውስጥ ታስረን ለምን ወደ አማራ ትላላችሁ ተብለን 9 ቀን እህል ውሃ ተከልክለን ተሰቃይተናል። ሰልፈኞቹ በነበረው አገዛዝ በርካታ ግፍና መከራ ይደርስባቸው እንደነበረም አውስተዋል። ጁንታ ሰራዊት ዘረኛው ቡድን አጠቃላይ ጨፍጭፎታል። ምርቱ ወስዶታል፣ ሀብቱ ወስዶታል፣ ነጥቆታል። ሀብቱ የሚወስደው ከዚህ ነው። ኑሮ የሚያደርገው መቀሌና አድዋ ነው፣ አክሱም ነው። ስለዚህ የወፍላ ህዝብ ኢንዱስትሪ የለም፣ ልጆቹ በስራ አይገቡም። ልጆች ተምረው ወደ አረብ ወደ ስደት ነው። አጠቃላይ ለወፍላ ህዝብ በጣም ነው የተበደለው። የወፍላ ህዝብ የዋግ ህዝብ እንደተበደለ ነው ያለ። ትግርኛ አንችልም ብዙ አማርኛ ነው የምንችለው ስንላቸው እናንተ ትግራይ ክልል ተቀምጣችሁ ለምን አማርኛ ታወራላችሁ ብለው ይሄ ተጽዕኖ አሳድረውብናል። ምክር ቤት በእነሱ አባል በእነሱ ቁልፍ ስራ ለአድዋና ለአክሱም ነው ቁልፍ ስራ። እዚህ የተማረ ልጅ ማለት አለ፣ ማስተር ያለው ዲግሪ ያለው ፕሮፌሰር የሆነ ማለት አለ፣ አይሰጠውም። ተጨቁና ነው የሚኖረው። በህገወጥ ቡድን ላይ በተካሄደው የህግ ማስከበር ሂደት የተገኘውን ነፃነትና ማንነት የፌዴራሉ መንግስት እንዲያረጋግጥላቸው ነዋሪዎቹ ጠይቀዋል። ወለነን ዋግነን ይሄ የኢትዮጵያ መንግስት ፌዴራል መንግስት እንዲያጸድቅልን እንፈልጋለን። በግድ ወዲያ የሄደ እንጂ በውድ ወይም በህዝብ ውሳኔ የሄደ የለም። አሁን ግን የህዝቡ ያቋም መግለጫው ቀጥታ ድሮም ዋግነን ወሎነን አሁን ማጎለው ውሰዱን። በሰላማዊ ሰልፉ ዘርን መሰረት ያደረጉ ጥቃቶች እንዲቆሙ፣ የዜጎች አስተዳደራዊና የማንነት ነፃነት እንዲከበርና ሌሎችም መልእክቶች የተላለፉ ሲሆን ባለ 4 ነጥብ ያቋም መግለጫ በማውጣት ሰላማዊ ሰልፉ ተጠናቋል። ከምንፈልገውና የደም የባህል የታሪክ ትስስር ካለን የአማራ ክልልና የዋግ ዞን ህዝብ ጋር አንድ የመሆን እድል አግኝተናል። በመሆኑም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ላለፉት 30 ዓመታት የታገልነበትን ጥያቄ መሰረት በማድረግ የምንተዳደርበትን ክልል የመምረጥ መብታችን እንዲከበርልን መላው የወፍላና የኮረም ህዝብ በአክብሮት እንጠይቃለን። አስተዳደራችን በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር ዞን ስር ይሁንልን አልን እንጂ ወፍላ ትግራይ አይኖርበትም፣ ትግርኛ አይነገርበትም አላለም። የአካል ጉዳተኞችን ተጠቃሚነት ለማረጋገጥ የተዛቡ